ይስጥልኝ እንዴት ናችሁ? ሰላም። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። እሱ ምንድነው ህይወቴን ቀለል ያደረጉልኝን ነገሮች ነው ሼር የማረጋችሁ። በየቀኑ የማረጋቸው ተገብራቸው የምሞክራቸው እና የማረጋቸውን ነገር ነው ሼር የማረጋችሁ። ሆፕፉሊ እናንተም ይጠቅማችኋል ብዬ ስላሰብኩኝ ነው ዛሬ የማቀርብላችሁ። በመጀመሪያ ደረጃ ምንድነው ቅድሚያ መስጠት ያለብንን ነገር ልናቅ ይገባናል። በእኔ ህይወት ቅድሚያ ልሰጣቸው የምችላቸው ወይም መሆን አለበት ብዬ የማስበው ምንድነው ልጆቼ ናቸው። የሁለት ልጆች እናት ነኝ። 2 ወንድ ልጆች አሉኝ እግዚአብሔር ይመስገን። ሶ ለነሱ ነው ቅድሚያ የምሰጠው ከጧት እስከ ማታ። ያው ከነሱ ጋር ነው የምውለው የሆነ አስቸኳይ ምናምን ነገር ከሌለኝ በስተቀር ማለት ነው። ስራዬንም ሁሉ ነገር ትቼ ቤት የተቀመጥኩት ለነሱ ነው። ሶ እነሱን ነው ፕራዮሪቲ የምሰጠው ማለት ነው። ስለዚህ ቅድሚያ የምሰጠውን ነገር አወቅኩኝ ማለት ነው። ከሚበሉት ምግብ በቃ ሁሉ ነገራቸው ጥንቅቅ ያለ ነው የሚሆነው እናትም እስከሆንኩ ድረስ ማለት ነው። ስለዚህ ቅድሚያ የምሰጠውን ነገር አወቅኩኝ በመጀመሪያ ደረጃ ማለት ነው። ምክንያቱም እንትን ሳንል ቅድሚያ የምንሰጠውን ነገር ሳናቅ ስንቀር ጭንቅላታችን ዝብርቅ ያለ ነው የሚሆነው። በቃ አሁን ምን ላድርግ ምናምን እንዳንል ቅድሚያ ለልጆቼ ነው። ሰው እንዲህ አረጋለሁ ለልጆቼ። ከዛ በተረፈ ነው ሌላው ነገር ሊሆን የሚችለው። ሶ እናንተም ቅድሚያ የምትሰጡትን ነገር እወቁ። በሁለተኛ ደረጃ ደግሞ ባውንደሪ ሊኖረን ይገባል። ከየትኛውም ከጎረቤት ሊሆን ይችላል፣ ኢቭን ከልጆቻችን ጋር ሊሆን ይችላል፣ ከባላችን ከቤተሰቦቻችን ጋር ከማንኛውም ሰው ጋር ባውንደሪ ሊኖረን ይገባል አይደል? መስመር፣ ሁሉም ነገር መስመር። ከጎረቤቴ ጋር ማላወራው ነገር አለ፣ ከባለቤቴ ጋር ማላወራው ነገር አለ፣ ከልጆቼ ጋር ማልሆነው ነገር አለ። ሶ ሁላችንም ባውንደሪ ሊኖረን ይገባል ማለት ነው። እንደገና ደግሞ በቃ ኖ ማለትን አንፍራሽ። እኛ አሁን ብዙ ሰዎች ሼም ይዛቸዋል። በቃ እምቢ ማለት እምቢ ማለት ኖርማል ነው፣ ግድ ነው። በቃ ማንችለውን ነገር እምቢ ማለት አለብን። ራሳችንንም ማስጨነቅ የለብንም። ማንችለውን ነገር ተቀብለን አረጋለሁ ብለን ያንንም ሰው ኦኬ እሺ አረግልሃለሁ ብለን እንዳናዘናጋው። ለዛም ሰው እኮ ማንችለውን ነገር አንችልም ማለት አሪፍ ነው። ሶ እምቢ ማለት አትፍሩ። እሺ እምቢ በሉ። በቃ ማትችሉትን አልችልም በሉ። በሁለተኛ ደረጃ ደግሞ በሶስተኛ አላማችንን ማስቀመጥ መቻል አለብን። መጽሐፍ በጣም ብዙ ነገሮችን ያቀላል። እኔ በተቻለኝ አቅም ጆርናል ማድረግ ከሆነ ጊዜ ጀምሮ ጆርናል አረጋለሁ። ህይወት እንዴት እንደሚያቀል ይሄ ጭንቅላታችን ላይ ያለውን ነገር ቁጭ ማድረግ በጣም በቃ ወሳኝ ነገር ነው። ሶ በየቀኑ ማድረግ ያለብን ነገር መጽሐፍ ኢቭን ስንጽፍ ነው ቅድሚያ መስጠት ያለብን ነገሮችን የምናውቀው ማለት ነው። ሶ በየቀኑ ጆርናል ለማድረግ ሞክሩ፣ ጻፉ። ጎላችሁ ምንድነው? እንደዚህ አይነት ነገሮችን መጻፍ ጆርናል ማድረግ በጣም ወሳኝ ነገር ነው። በሶስተኛ ደረጃ። በአራተኛ ደረጃ ደግሞ ሰልፍ ኬር፣ ለፀጉራችን በቃ ሰልፍ ኬር፣ ራስን መንከባከብ፣ ከምንበላው ምግብ፣ ከምንጠጣው ነገር፣ ውሃችንን፣ ምግባችንን፣ እንደገና ፊታችን ላይ የምናደርገው ማስኮች ሊሆን ይችላል፣ ፀጉራችን ላይ በቃ ሰልፍ ኬር ስናደርግ ሰልፍ ኮንፊደንሳችንም ቡም ይላል። ሶ ሰልፍ ኬርም መረሳት የሌለበት ነገር ነው። ስትጽፉም ሰልፍ ኬር ዴያችሁን መጻፍ ትችላላችሁ። በሳምንት ውስጥ ስንት ቀን ነው ለራሴ ሰልፍ ኬር ማለት? ሁሌም ሰልፍ ኬር ያስፈልጋል አይደለ? እንዳልኳችሁ ምግብም መጠጥም ሰልፍ ኬር ነው። ለእኔ ሰልፍ ኬር ነው። የሆነ የማይሆን ምግብ ምናምን ይሄ ጃንክ ፉዶች ምናምን ከመብላት ቤታችን ኩክ እያደረግን የምንበላው ነገር በቃ ጥራት ያለው ምግብ፣ አትክልት፣ ፍራፍሬ እንደዛ አይነት ነገሮችን መብላት ሰልፍ ኬር ነው ለእኔ። ውሃ በደንብ መጠጣት ሰልፍ ኬር ነው። ሶ እነሱ እንዳሉ ሆኖ ይሄ ከላይ ፊታችን የምንቀባው ማስክ፣ ፀጉራችን ላይ የምናደርገውም እሱም በተጓዳኝነት ጥሩ ነገር ነው አይደል? ሶ ፕሮግራም ብናረግ በሳምንት 3 ይሄንን አደርጋለሁ ብለን ጽፈን ለጥፈን እኔ ለጥፋለሁኝ በነገራችን ላይ ለጥፈን እሱን እየተከታተልን ራሳችንን መንከባከብ መቻል አለብን ማለት ነው። ሰልፍ ኬር በአራተኛ ደረጃ እንትን ብያለሁ ጠቅሻለሁኝ።
አምስተኛ ደግሞ ኤክሰርሳይዝ ማድረግ። አብዛኞቻችን ኤክሰርሳይዝ ማድረግ እንደ ትልቅ ነገር ነው አይደለም የምናየው። እኔም በቃ አልችልም፣ እሞክራለሁ፣ አልችልም። ነገር ግን አሁን ምን አረጋለሁ? ወክ አረጋለሁ። በየቀኑ ነው ወክ የማደርገው። ጠዋት ተነስቼ ከቻልኩ ብቻዬን፣ ካልቻልኩ ደግሞ ከልጆቼ ጋር ወክ አደርጋለሁ። ትንሽ ረዘም ያለ መንገድ እሄዳለሁኝ። አልችልም፣ ይሄ ጂም ሄድ አልችልም። ኦኬ ጂም መሄድ ባንችል ቤታችን ኤክሰርሳይዝ ማድረግ እንችላለን። ኤክሰርሳይዝ ማድረግ እንደ ትልቅ ነገር ወይም ደግሞ ኮንሲስተንሲ ቢጎለን ወክ ማድረግ፣ ሰውነታችንን ማንቀሳቀስ፣ ስትሬች ማድረግ እንችላለን። ወይ አባቴ ኤክሰርሳይዝም በጣም ወሳኝ ነገር ነው። በስድስተኛ ደረጃ ደግሞ ጽዳት፣ ራሳችንንም ማጽዳት አለብን። ፕላስ ስፔሳችን የጸዳ መሆን መቻል አለብን። ይሄ ኩልኩል የበዛበት ነገር ፐርሰናሊ ስለማልወድ ማለት ነው። ጽድት ስናደርግ አእምሯችንም ጽድት ያለ ይሆናል። ማጽዳት በጣም ወሳኝ ነገር ነው። እንደገና ደግሞ በሰባተኛ ደረጃ ደግሞ ሰው የሚለንን ነገር በቃ ሁሉን ነገር ፐርሰናላይዝ አለማድረግ፣ ስለ ሰው አስተያየት፣ ስለ ሰው አስተሳሰብ አለመጨነቅ፣ ማድረግ ያለብንን ነገሮች እያደረግን መሄድ። በቃ ራሳችንን ከራሳችን ጋር እያወዳደርን እንደገና በቃ ሰው የሚለን ነገር ፍቅር ለሰው አለመጨነቅ። ይሄ ሰው እንዲያለኝ እንደዛ አለኝ እንደገና የሆነ ነገር ተነጋግሮ ፐርሰናላይዝ አለማድረግ። በቃ ለእኔ ብሎ ነው። አሁን ሰው አሽሟጦ እሷ እኮ እንዲህ ነው ማለት ፈልጋ እሷ እንዲህ ነው ምናምን አንበል። በቃ ፐርሰናላይዝ አናድርገው። በቃ ኢግኖር እያደረግን መሄድ። ምክንያቱም የሰው ሀሳብ ምንም ብናደርግ እንደ በረዶ ብንነጻም የሆነ እንትን አይጠፋም። ስለ ሰው አለመጨነቅ፣ ስለ ሰው አስተሳሰብ፣ ስለ ሰው በቃ ኮንትሮል ማድረግ አንችልም አይደለ? የሰው ሀሳብ ለራሱ ነው። እኛ በተቻለን አቅም ራሳችንን ጥሩ ለማድረግ ቂም አለመያዝ ምናምን አይነት ነገሮችን እንትን ማለት አለብን። በቃ ወደ ጎን ማድረግ እና ራሳችን ላይ መስራት ብቻ። ለሰው መጥፎ አለመሆን አይደለም፣ ጥሩ መሆን። ለሰው መጥፎ ባልሆንም ቁጥር ጥሩ በሆንም ቁጥር መልሶ ያው ነው። መጥፎነትም ለራስ ነው፣ ጥሩነትም ለራስ ነው ትላለች እናቴ። መጥፎ ሰው አለመሆን ግን ለሰው አስተንተን አለ ማለት፣ ለሰው አለመጨነቅ፣ ሰው ስለሚሰጠን አስተያየት ለሰው ስለኛ ያለው አስተሳሰብ ብዙም አያሳስበን ለማለት ፈልጌ ነው። በመጨረሻ ደረጃ ደግሞ ራሳችንን በጥሩ ሰዎች መክበብ፣ በቤተሰቦቻችን አብዛኞቻችን ያው ሁሉም ለማለት ቢቸግርም የአብዛኞቻችን ቤተሰቦች ጥሩ ናቸው። ከቤተሰቦቻችን ጋር ጊዜ ማሳለፍ፣ ከልጆቻችን ጋር ከባለቤቶቻችን ጋር ጊዜ ማሳለፍ፣ ራሳችንን ኔጌቲቭ ፓወር ምንድነው ኔጌቲቭ ብቻ የሆነ ኔጌቲቭ የሆኑ ብዙ ሰዎች አሉ፣ ሁሌ ችግር የሚያወሩ በቃ የማይጠቅም እንዴት ብዬ ልንገራችሁ። ብቻ ከኔጌቲቭ ሰዎች መራቅ። ይሄ የሆነ ሀሜተኛ የሆነ አይነት ብቻ የማያስፈልግ አይነት ሰዎችን ለመራቅ ወይም ለመተው አትፍሩ። ራሳችሁን በጥሩ ሰው ጥሩ አመለካከት ወይ አባቴ ጥሩ አመለካከት ባለው ሰው መክበብ መቻል አለብን። እና እንደዛ እያደረግን የራሳችንን ጤንነት የውስጥ ጤንነት መጠበቅ መቻል አለብን። ያው ሜንታል ሄልዝ በጣም ወሳኝ ነገር ስለሆነ አባቴተው ሜንታል ሄልዝ ወሳኝ ነገር ስለሆነ እንደዛ አድርጉ። እንደተጠቀማችሁበት ተስፋ አደርጋለሁ። ያው እኔ የምመራበት እንትን ነው መርህ ነው። እናንተም እንደምትጠቀሙበት ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አበረታቱኝ። አመሰግናለሁ። ወዳችኋለሁ። ባይ